ሰላም እንዴት ናችሁ? ከ10 ዓመት በፊት የነበረው ቴክኖሎጂ እና አሁን ላይ ያለው ሲነጻጸር እጅጉን በጣም ሰፊ ነው፣ ወይም ደግሞ እጅጉን የተለያየ ነው። ለሚመጡት 10 ዓመትስ ምን አይነት ቴክኖሎጂዎችን አዳፕት እናደርጋለን ወይም ደግሞ ምን አይነት ቴክኖሎጂዎች ወደኛ ይቀላቀላሉ? ምናልባት በሚመጡት 10 ዓመታት እነዚህ 10 ቴክኖሎጂዎችን የሰው ልጅ ይቀላቀላሉ ተብሎ ኤክስፔክት የሚደረጉትን አንድ ባንድ እናያቸዋለን እና አብራችሁኑ ነው። ለሚመጡት 10 እና 15 ዓመታት ይቀራሉ የሚባሉ አሁን ያሉ ቴክኖሎጂዎች አንደኛው ምንድነው? የባንክ ካርድ ወይም ደግሞ ኤቲኤም ካርድ የምንለው ነው። ይህ የኤቲኤም ካርድ ብዙዎቻችን በኪሳችን ይዘን ነው የምንንቀሳቀሰው። በዛን ሰዓት ሊጠፋብን ይችላል። ሌላ ደግሞ ፓስወርድ ማስታወስ ይጠበቅብናል። ስለዚህ ይሄን ነገር አቮይድ ያደርጋል። ፓስወርድ ጠፋብኝ ወይ ደግሞ ኤቲኤም ካርድ አልያዝኩም የሚለውን ቻሌንጅ ይቀንሰዋል ተብሎ ይታሰባል። ኤቲኤም ካርድን ሊቀይር የሚችለው ለሚመጡት 10 እና 15 ዓመታት ምንድነው? ይሄ የፌስ አይዲ ወይም ደግሞ የጣት አሻራ ይሆናል ማለት ነው። ይህም ካርድ በመጥፋት ወይም ደግሞ የኤቲኤም አገልግሎትን ሙሉ በሙሉ ያስቀራል ማለት ነው። የፌስ አይዲ እና የጣት አሻራ። ሁለተኛው ይቀራል ተብሎ የሚታሰበው ቴክኖሎጂ የወረቀት ገንዘብ ወይ ደግሞ ካሽለስ ሶሳይቲ የሚባለው ነው። የወረቀት ገንዘብ ሙሉ በሙሉ በዲጂታል መካተቱ ነው። ይሄ ምንድነው? ጥሬ ገንዘብ ሙሉ በሙሉ ይቀርና ገንዘቦች በቁጥር ወይም ደግሞ በቴክኖሎጂ ብቻ ይሆናል ማለት ነው ግብይቶች የሚፈጸሙት። እንደዚሁም ደግሞ የተለያዩ ትራንስፈሮች የሚኖሩት በቴክኖሎጂ ሴክተር ነው ማለት ነው። ይሄም የሚሆነው የተለያዩ ቴክኖሎጂዎች የተበለጸጉ ስለሆነ ሰዎች የተማረውንም ያልተማረውንም ያካትታል እንደማለት ነው። ምሳሌ አንድ ያልተማረ ሰው ሄዶ የፊት አሻራውን እና ወይም ደግሞ የእጅ ጣት አሻራውን ሰጥቶ ሰርቪሱን ማግኘት ይችላል ማለት ነው። ይህን ገንዘብ ዝውውርን ፈጣንና ደህንነቱ የተጠበቀ ግልጽ እንዲሆን ያደርገዋል ማለት ነው። ሶስተኛው የሚሆነው የቤታችን ቁልፍ በባዮሜትሪክ ሲስተም መቀየራቸው ነው። ባዮሜትሪክ ማለት ምንድን ነው? አንድ ሰው ቤቱን በተለያየ ኦፕሽንን ተጠቅሞ ቤቱን መቆለፍ መቻሉ ነው። ይህ ምንድን ነው? ሰዎች በራቸውን ወይም ደግሞ ቤታቸውን ድምፃቸውን ተጠቅመው የፊት አሻራቸውን ተጠቅመው ብሎም ደግሞ የእጅ አሻራቸውን ተጠቅመው መቆለፍ የሚችሉበት ሲስተም ይኖራል ማለት ነው። ስለዚህ በዛን ሰዓት ቁልፍ ረሳው ወይም ደግሞ ቁልፍ ጣልኩ ብሎ ቁልፍን ማስቀረት ታሪክ ይሆናል ማለት ነው። ስለዚህ ቤታችን በአሻራ በድምፅ በፊት ወይም ደግሞ በጣት አሻራ መከፈት የሚችልበት ሰዓት ይሆናል ማለት ነው የሚመጡት 10 ዓመታት። ሌላው ለሚቀጥሉት 10 ዓመታት ኤክስፔክት የምናደርገው ቴክኖሎጂ ራሳቸውን የሚያሽከረክሩ መኪናዎች የተለያዩ ሀገር ላይ በስፋት ይገኛሉ ተብሎ ይታሰባል። ሀገራችን ኢትዮጵያም ላይ ይሄ ነገር በስፋት ይኖራል ብለን ኤክስፔክት እናደርጋለን። እነዚህ ራሳቸውን የሚያሽከረክሩ መኪኖች የራሳቸው አድቫንቴጅ አላቸው። አንደኛው አድቫንቴጅ ምንድነው? እነዚህ ራሳቸውን የሚያሽከረክሩ መኪኖች በሚያሽከረክሩበት ሰዓት ራሳቸው ሴንስ ያደርጋል። ከግራና ከቀኝ በምን ያህል ርቀት ላይ እንዳሉ፣ ከፊትና ከኋላ በምን ያህል ፍጥነት እየሄደ እንዳለን ራሳቸው ሴንስ ስለሚያደርጉ ስለዚህ አደጋን ይቀንሳሉ ተብሎ ኤክስፔክት ይደረጋል ማለት ነው። ስለዚህ በዛው ልክ ከሄዱ የትራፊክ ፍሎ ወይም ደግሞ የትራፊክ ፍሰቱን በዛው ልክ ይቀንሱልናል ተብሎ ይታሰባል ማለት ነው። ስለዚህ ለሚመጡት 10 እና 15 ዓመታት ከምንጠብቃቸው ቴክኖሎጂዎች ውስጥ አንዱና ዋነኛው ይሄ ራሳቸውን የሚያሽከረክሩ መኪና። ሌላውና አምስተኛው ለወደፊት 10 እና 15 ዓመታት ምናልባት ሊቀየሩ ይችላሉ ተብሎ ኤክስፔክት የሚደረጉት ኤአይ በስራ ቦታ ወይም ደግሞ ወርክ ፕሌስ ትራንስፎርሜሽን ነው። ይህ የኤአይ ስራ ቦታዎች ላይ መስፋፋት ነው ማለት ነው። ይሄ ምንድነው? ብዙውን ጊዜ አሰልቺ ወይም ደግሞ አድካሚ የሆኑ ስራዎች በኤአይ ተወክለው ይሰራሉ ተብሎ ይታሰባል። ይህም የሰውን ስራ ያደናቅፋል ወይም ደግሞ ሰዎች ስራቸውን ይለቃሉ ማለት እንደውም እነሱ እንደ አድቫንቴጅ ያገለግላቸዋል ተብሎ ኤክስፔክት ይደረጋል። እንዴት ነው እንደ አድቫንቴጅ የሚያገለግላቸው? በኤአይ ሲተካ ሰዎች ኤአይን ተጠቅመው በራሱ ሌላ ቴክኖሎጂን ዲቨሎፕ እንዲያደርጉ ያግዛቸዋል ተብሎ ኤክስፔክት ይደረጋል ማለት ነው። ስለዚህ ለሚቀጥሉት 10 እና 15 ዓመታት ኤአይ ብዙ የስራ ቦታዎችን ወክሎ ሊሰራ ይችላል ተብሎ ይታሰባል። ስድስተኛው ቴክኖሎጂ ደግሞ የተጨባጭ እውነታ ወይም ደግሞ ኤአር መነጽሮች የሚባሉ አሉ። እነዚህ ኤአር ግላስ ወይም ደግሞ የተጨባጭ እውነታ መነጽሮች የሚባሉት ምንድናቸው? በሚቀጥሉት 10 ዓመታት ስልካችንን ከኪሳችን ማውጣት ሳይጠበቅብን መነጽራችንን ብቻ እንደ ስልክ መጠቀም እንችላለን ማለት ነው። ምንድነው የምናደርገው? ላይክ ቴክስት ሲገባልን ማንበብ እንችላለን፣ ማፖች ማየት እንችላለን።
ስልኮችን ቀስ በቀስ ወደ መነጽሮች ይቀየራሉ ተብሎ ኤክስፔክት ይደረጋል ማለት ነው። ስለዚህ የሚመጡት 10 ዓመቶች ስልክ በራሱ መጠቀም ሊቀር ይችላል። ወይም ደግሞ አሁን የምንጠቀመው የስልክ አጠቃቀማችን በራሱ ተቀይሮ በምን ይሆናል? በመነጽራችን የተለያዩ ኢንፎርሜሽኖችን ማየት እንችላለን ማለት ነው። ስለዚህ ኪሳችን ላይ ሆኖ መነጽራችን ላይ ማን እንደደወለ መነጽራችንን ማንሳት በፈለግን ሰዓት ከመነጽራችን አንስተን የራሱ ኤርፎን ይኖረዋል። በእንደዚህ አይነት ቴክኖሎጂዎች ስልኮች ይቀየራሉ ተብሎም ኤክስፔክት ይደረጋል ማለት ነው ለሚቀጥሉት 10 እና 15 ዓመታት። ሰባተኛው ደግሞ የህክምና ኤአይ ወይ ደግሞ ሄልዝኬር ሪቮሉሽን ነው። ምንድን ነው? የኤአይ ህክምና በሽታዎች ገና ሳይጀምሩ በቅድሚያ የመለየትና ለእያንዳንዱ ሰው የሚሆን ልዩ የህክምና መንገድ የመንደፍ አቅም ይኖረዋል ማለት ነው። ይህም ሰዎች ህይወት ዘመናቸው እጅግ ረዘም ያለ እድሜ እንዲኖሩ ያግዛቸዋል ተብሎ ይገመታል። ስምንተኛው ደግሞ የሚሆነው የትምህርት ለውጥ ነው ወይ ደግሞ ቨርቹዋል ሪቮሉሽን የሚባለው ቴክኖሎጂ ነው። ይህ ቴክኖሎጂ ምንድነው? ተማሪዎች በቪአር መነጽር አማካኝነት ታሪክን ሲማሩ ወደ ድሮ ተመልሶ በራሳው በመነጽሩ ማየት እንዲችሉ ወደ 80ዎቹ ወደ 90ዎቹ እንደ ድሮ በመጻፍ ብቻ ታሪክ ሳይሆን መነጽሩን ተጠቅሞ ማየት እንዲችሉ ያግዛቸዋል ማለት ነው። ጂኦግራፊም ሲማሩ ጨረቃ ላይ ሆኖ ምድር ይመለከታሉ እንደማለት ነው። መጽሐፍን ገልጦ ከማንበብ አልፎ በተግባር የመለማመድ እድል ይሰጣቸዋል ማለት ነው። ይሄኛው ቴክኖሎጂ በእውነቱ ይሄኛው የሚገርም እድል ነው ለሚመጣው ጀነሬሽን እና ለሚመጣው ትውልድ። ምን አለ በዚህ ዘመን በተማርኩ የሚያስብል ቴክኖሎጂ ነው። በጣም የወደድኩት ቴክኖሎጂ ነው ማለት ነው። እስካሁን ካየኋቸው ፎርስ ሁሉም ምርጥ ናቸው፣ ግን ይሄኛው ትውልድን የሚያንጽ ቴክኖሎጂ ነው ብዬ ዘጠነኛ ላይ የምናየው ደግሞ ሮቦት በቤት ውስጥ ነው። ሮቦት በቤት ውስጥ ማለት ለሚመጡት 10 እና 15 ዓመት ምናልባት በተለያዩ ቤቶች ውስጥ ሮቦትን ማየት የተለመደ ነገር ሊሆን ይችላል ተብሎ ይታሰባል። እነዚህም ሮቦቶች አሁን ላይ ሰዎች የሚሰሩትን አክቲቪቲ ወክለው ይሰራሉ ተብሎ ይታሰባል። ለምሳሌ አሁን ላይ ብዙ ሰዎች ሰራተኛ እጦት ሲቸገሩ ይታያል። እነዛን ሰራተኞች ወክለው ሊሰሩ ይችላሉ ተብሎ ኤክስፔክት ይደረጋል። እነዛ ሮቦቶች ለምሳሌ እነዛ ሮቦቶች ከሚሰሯቸው ስራዎች አንዱ ቤት ማጽዳት፣ ቀላል ስራዎችን ማገዝ እና እንደዚሁም ደግሞ እቃ ማጠብ የመሳሰሉ ስራዎችን በሮቦት ተተክተው ይሰራሉ ተብሎ ይታሰባል። ይህም ለሰዎች ተጨማሪ የእረፍት ጊዜ ይሰጣል ተብሎ ኤክስፔክት ይደረጋል ለሚመጡት 10 እና 15 ዓመታት። 10ኛው ወይም ደግሞ የመጨረሻው የጠፈር ጉዞና ጨረቃ ነው። ወደ ጨረቃና ጠፈር የሚደረግ መደበኛ ጉዞ ምናልባት በአሁን ዘመን የግል ኩባንያዎች ውድድር ጠፈር ለብዙ ሰዎች ክፍት እንዲሆን ያደርገዋል ተብሎ ኤክስፔክት ይደረጋል። ቢኮዝ ብዙ የግል ኩባንያዎች ውድድሩን እያጠፉት ስለሆነ ማለት ነው። የጠፈር ቱሪዝም በሚቀጥለው 10 እና 15 ዓመታት እውን ሊሆን የሚችሉ ሌላው አስደናቂ ክስተት ነው ማለት ነው። ስለዚህ አሁን ሰዎች እይታቸውን ወይም ደግሞ አቅም ያላቸው ሰው ብለን እናስብ፣ እይታቸውን ወደምን ያደርጋሉ? ወደ የጠፈር ቱሪዝም ያደርጋሉ ተብሎ ኤክስፔክት ይደረጋል ማለት ነው እንደሚመጡት 10 እና 15 ዓመት። ምናልባት እንግዲህ እስካሁን ሜንሽን ያደረግናቸው ክስተቶች በዚህ በ10 ዓመቶች ሊሆን ላይሆኑ ይችላሉ። ግን ለእናንተ የትኛው ክስተት ነው ፈጥኖ ሊደረግ የሚችለው? የትኛው ቴክኖሎጂ ፈጥኖ ይመጣል ብላችሁ ታስባላችሁ? በኮሜንት አሳውቁን። ከወደዳችሁት ላይክ ማድረጋችሁን